ሰላም ውድ ቤተሰቦቼ በዛሬው ቪዲዮአችን ደግሞ አንድ ሰው ስትጋብዙ አንድ የአሜሪካን ዶላር 10 ሰው ስትጋብዙ 10 የአሜሪካን ዶላር የሚሰጣችሁን አፕሊኬሽን ሲሆን ይዤላችሁ የመጣሁት ሙሉ ለሙሉ ጋይድ የማረጋችሁ ሲሆን ከመጀመሪያው ከቬሪፊኬሽን ጀምሮ ከማውረዱ እስከ አጠቃቀም ማሳያችሁ ነው። ተከተሉኝ። በቅድሚያ ቴሌግራም ቻናል ላይ ከገባን በኋላ ሊንኩን እዚህ ጋር ያስቀምጥኩላችሁ ሊንክ ትነኩና ወደ ትገባላችሁ ማለት ከዛ በፊት ግን መጀመሪያ ምን ታደርጋላችሁ? ፕሌይ ስቶርን ካች ታስወግዳላችሁ ማለት ነው። ፕሌይ ስቶርን ጫን ትሉትና ከዛ ምልክት ትመጣለች ከላይ ይቺን ትነካቱና ከዛ ምን ትገባላችሁ? ወደ ታች አድርጋችሁ ስቶሬጅ የሚል ውስጥ ትገባላችሁ ማለት ነው። ምክንያቱም ስቶሬጅ ውስጥ ገብታችሁ ክሊር ካላረጋችሁ ኢትዮጵያ መሆናችሁን ያውቃል። ኢትዮጵያ መሆናችሁ ደግሞ መታወቅ የለበትም። ስቶሬጅ የሚል ውስጥ ከገባችሁ በኋላ ክሊር ካች የሚለውን ትነካላችሁ ከስር። ከዛ ክሊር ካች የሚለውን ከነካችሁ በኋላ ተወጡና ቪፒኤን ታገናኛላችሁ ማለት ነው። ከዛ ቪፒኤን ስታገናኙ ምንድነው ማድረግ ያለባችሁ? የአፍሪካ ውስጥ ያሉ ሰርቨሮችን ባጠቀሙ ሪኮመንድ ይደረጋል። ማለትም ውጭ ሀገሮች የምትጠቀሙ ጥሩ ነው። እኔ አሁን ቪፒኤን እያገናኘሁ ቆይ ላሳያችሁ። እሺ ቪፒኤን ኮኔክት አድርጌያለሁ በአሜሪካ ስለሆነ እኔ ቀጥታውን ምን እናደርገው ከዚህ ወጣለሁ ከዛ ወደ ቴሌግራም እመለሳለሁ ማለት ነው። ከዛ አሁን ምንድነው ማድረገው አፑን ማውረድ ነው ስራ ቀጣዩ ስራዬ ማለት ነው። በቅድሚያ ያልኳችሁ ነገር አድርጉ። ያን ሪሙቭ ካች ሪሙቭ አድርጉ። ከዛ ቪፒኤን አገናኙ። ከዛ ወደዚህ ተመለሱ። አሁን ሊንኩን ነካለን። ከዛ በኋላ ሊንኩን ከነካነው በኋላ እንዲመጣልና ምንድነው የምናደርገው ዳውንሎድ ነው የሚለውን ጽሁፍ እንጫናለን። ከዛ በኋላ ወደ ማውረጃ ወደ ፕሌይ ስቶር ይወስደናል ማለት ነው። እንደዚህ ይመጣልናል። ግን ቪፒኤን ካላገናኛችሁ ኖት ወርክ ኢን ኢትዮጵያ ነው የሚላችሁ ወር ደግሞ ኢን ካውንትሪ ይላችኋል። እንደዚህ ካገናኛችሁ በኋላ ምንድነው የምታደርጉት? ኢንስቴል ትሉታላችሁ። አሁን ለአፕሊኬሽናችን በብር ላይ ይገኛል። እስከዛ ድረስ የዩቲዩብ ፔጃችን ሰብስክራይብ አድርጋችሁ ሰብስክራይብ በማድረግ የቴሌግራም ቻናል መቀላቀልም እንዳረሱ የተለያዩ ኦንላይን ስራዎች የሚለቅበት ፔጃችን ነው። እሺ አሁን ምንድነው የምናደርገው? አፕሊኬሽናችን ከወረደ በኋላ ኦፕን ብለን ነው የምንገባው። አሁን አፕሊኬሽናችን ወርዶ ጨርሷል። ኢንስቴል እያለልን ትንሽ እንታገሰው። ኢንስቴል ብሎ ሲጨርስ ኦፕን ይለናል። ኦኬ ኦፕን ብሎናል። ኦፕን እንለዋለን። ከዛ በኋላ ወደ ፕላትፎርሙ እንገባለን። ከዚህ በፊት ግን ምን እናደርጋለን? ጂሜል ከማስገባታችን በፊትና ሬጂስተር ከማድረጋችን በፊት ከዚህ እንወጣና ቪፒኤኑን እናቋርጣለን ማለት ነው። ስለዚህ አሁን ቀጥታ ወዴት እንሄዳለን? ወደ ቪፒኤኑ እንገባለን ማለት ነው። ቅድም ወደ አገናኘነው ቪፒኤን ቪፒኤኑ ውስጥ ከገባን በኋላ ምን እናደርጋለን? እንነካውና ምን እናደርጋለን? ዲስኮኔክት እንለዋለን ማለት ነው። እሺ ዲስኮኔክት ካልን በኋላ ምንድነው የምናደርገው? ከቪፒኤኑ እንወጣለን። ከዛ በኋላ ምንድነው የምናደርገው? ቀጥታ ወደ ጌም ጋላ እንመለሳለን ማለት ነው። ወደ ጌም ጋላ ከተመለሰን በኋላ ምንድነው የምናደርገው? ሄል ዩዚንግ ዘ አፕ እንለዋለን። ይለኛው ከዛ ጂሜል ይቼ ጉግል ምልክቷ ከስር ያለችውን እሷን እንነካና በሷን ሬጂስተር የምናደርገው። እሺ እሷን ከነካን በኋላ ምን ያደርግልናል? እዚህ ጋር የተለያዩ ነገሮችን ያስመርጠናል ያሉን ኢሜሎች ማለት ነው። መመዝገብ የምንፈልገውና ኢሜሉ በምናስታውሰው ከፋችሁ ላይ ሬጂስተር ባደረገው ኢሜል እንመርጣለን ማለት ነው። ደስ ባላችሁ ማስገባት ትችላላችሁ። እኔ የላኛውን ኢሜል ተጠቅሜያለሁ። እዚህ ጋር ከተደረደሩት መካከል ጾታ ብረጣዋለ ወንድ ነኝ ያልኩት። ከዛ ኮንቲኒው እንለዋለን። እናንተም እንደ ጾታችሁ ትመርጣላችሁ ማለት ነው። እሺ አሁን እንታገሰው። እሺ ምንድነው አሁን ፕላትፎርሙ ከፍቷል ማለት ነው። 100,000 ኮይን ሰጥቶናል። እሺ ይሄ ኮይን ያው ጥቅሙ እንደው ጌም ምናምን የምትጫወቱ ከሆነ ጋምብል የምታደርጉ ከሆነ ነው የሚጠቅማችሁ። አሁን ላይ ግን እሱን አይደለም በዋነኝነት ማሳያችሁ በኢንቪቴሽን እንዴት ገንዘብ ልትሰሩ እንደምትችሉ ነው። ምክንያቱም ጌም መጫወት ሪስኪ ነው በዛው ልክ ማለት ነው። ጌም ስትጫወቱ እንደዚህ የገጣጠማችሁ ነው የምትጫወቱት። የተለያዩ በተኖች ከስር ይመጡላችኋል። እነሱን ትደረድሯቸዋላችሁ። ግዴታ ቢያንስ 1 ወይ 2 3 ዙር መጫወት አለባችሁ ማለት ነው። እኔ ለምሳሌ 2 ዙር ልጫወትና ላሳያችሁ። መገጣጠም ላይ ብዙም አይደለም። እሺ እንገጣጠመው። ማዛዛር ከፈለጋችሁ ደብል ታፕ ስታደርጉት አቅጣጫውን ይቀይራችኋል። ለምሳሌ አረንጓዴው እንደምትመለከቱት እንደዚህ ቀይር ያለው እንደዚህ እናደርጋለን። እሺ ሉሳለን ጌም ኦቨር አለ። እሺ አንድ እንድገም። ከዛ በኋላ ሬዲ ጎ አለ። ኦኬ ከዛ አሁን እንደርድር። እሺ ይቺን እዚህ ጋር እናስገባት። ከዛ ይሄን እዚህ ጋር እናርገው። ኦኬ ኮንፊርም እንበለው። ከዛ እሺ አሁን ምን አለ? ጌም ኦቨር አለ ማለት ይበቃናል። ይሄን ያክል ከተጫወትን ከዚህ በኋላ ሌላ መጫወት አይጠበቅብንም። ከታች ምን እናደርጋለን? የጫፍኛው ምልክት እንነካለን። ከዛ በፊት ግን የኛውን ስነካ እዚህ ጋር ቻት ማድረግ ያለ ስለዚህ እኛ እሱን አንፈልግም። እዚህ ጋር እንገባለን ማለት ነው። ከዛ ምንድነው የምናደርገው? ወደታች እናደርግና ከዛ እዚህ ጋር ማይ ፕሮፋይል የምትላለች ከስር ትታያችሁ ከሆነ አላውቅም እዛ ውስጥ ነው የምንገባና ቬሪፋይ የምናደርገው ማለት ነው። ከገባን በኋላ ምን እናደርጋለን? ከታች ፌስ ቬሪፊኬሽን የምትላለች የምትታያችሁ ከሆነ ከስር እሷ እናካለን። ከዛ ሆይን ዩዚንግ ዘ አፕ እንለዋለን እንደቀደሙ። ከዛ በኋላ እዚህ ጋር ቬሪፋይ እናደርጋለን። በቅድሚያ ምንድነው የሚለው? አይናችሁን ግልጥ ጭፍን አድርጉ ነው የሚለው። ስለዚህ አይናችን ግልጥ ጭፍን እናደርጋለን። ከዛ በመቀጠል ደግሞ ምን አድርጉ የሚለው? አፋችሁን ክፈቱ ነው የሚለው። ልንበላው እንደርሳለን። አፋችንን ከፍታለን ማለት ነው። ስለዚህ ከጨረስን በኋላ ምን ያደርግልን? ከታች ኮንቲኒው የሚል ጽሁፍ ያመጣልናል። ከዛ በኋላ ኮንፊርም እንለዋለን ማለት ነው። ቬሪፊኬሽናችንን ጨርሰናል ማለት ነው። ከዛ በኋላ እንወጣለን ኮንፊርም ብለን ነው ማለት ነው። ከዛ በኋላ ግን አንዳንድ ጊዜ ፕሮሰሲንግ ይላችኋል። ያው ቬሪፊኬሽናችሁ ትንሽ ያቆያችኋል ማለት ነው። ግን እኔ አሁን እንደሚታዩት በፍጥነት ቬሪፋይ አድርጎልኛል። ቬሪፋይድ ብሎኛል። አሁን ጨርሻለሁ። ስለዚህ ምንድነው የማደርገው? ከዚህ እወጣና ከዛ በኋላ አንዳንድ ነገሮችን ላሳያችሁ። እሺ ምንድነው ማሳያችሁ? በቅድሚያ በኢንቫይት እንዴት እንደሚሰራ ምናምን እሱን ታውቃላችሁ ተስፋ አደርጋለሁ። ከዛ በፊት ግን ዊዝድሮ ለማድረግ ዋሌታችንን ኮኔክት ማድረግ አለብን። ዋሌት የራሱ የፕላትፎርም ዋሌት ስላለው ምንድነው የምናደርገው? ዊዝድሮ የሚለውን ከነካም በኋላ
ከዛ በኋላ እዚች ጋር ሜት ዋሌት ምትላለች። ስለዚህ እሷን ክሬት እናደርጋለን። እሷን እንነካና በምንድነው ክሬት የምናደርገው ካላችሁ ወይ ስልክ ቁጥር ወይ ኢሜይላችሁ በመጠቀም ብቻ ነው። ስለዚህ ምንም የሚያደክም ነገር የለውም። ከዛ ነው ወደ ባይናንስ ቀጥታ ዊዝድሮ የምናደርገው ማለት ነው። ስለዚህ እዚህ ጋር ይመጣላችኋል ኢሜይልና ሞር ኦፕሽን የሚለው። ስለዚህ ሞር ኦፕሽን ስልክ ቁጥር ነው፣ ኢሜይል ደግሞ በኢሜይላችሁ ነው ማለት ነው። ስለዚህ እንደ ምርጫችሁ ቬሪፋይ ማድረግ ትችላላችሁ። የኔ ምርጫ የነበረው ያው ኢሜይል ስለነበር በኢሜይል ቬሪፊኬሽን አድርጌ ጨርሻለሁ። እናንተ ማስገብታችሁ ኮድ ሲላክላችሁ ኮዱን አስገብታችሁ ቬሪፋይ ማድረግ ብቻ ነው። ግን ደግሞ ስልክ ቁጥሩ ስለሚቀርብ ስልክ ቁጥሩ ሞር ኦፕሽን ብላችሁ ብትገቡ ሪኮመንድ አደርጋችኋለሁ ማለት ነው። ሶ ከዚህ በኋላ ምን እንደምናደርገው ኢንቫይት ስናደርግ እንዴት ነው የምናገኘው ማለት ነው። ስለዚህ እቺ ሼር ኤንድ ኤርን ውስጥ ከገባን በኋላ እዚህ ጋር ኮፒ እናደርገዋለን ይሄንን። ከዛ በኋላ ያንን ነው የምንልክላቸው። ያን ስንልክላቸው እነሱ በዛ ሊንክ ሲገቡ ለኛ 10000 ፖይንት ይሰጠናል። 100000 ሲሆን ነው ዊዝድሮ የምናደርገው ማለት ነው። ከአንድ ሰው 10000 ማለት $1 ማለት ነው። ሶ እዚች ጋር ከላይ የምትመለከቱት ደግሞ ጌም ላይ 0.5 ይሰጣቸዋል። አንድ ስትገጥሙ አንድ ገጥማችሁ ባፈረሳችሁ ቁጥር 0.5 ይሰጣቸዋል። እንደዚህ ያደርጋችሁ የገጣጣማችሁ ጌም መጫወት ነው። ስለዚህ አሁን 6 ዙር 5 ዙር እያለ በሄዳችሁ ቁጥር 0.5 እየሰጣችሁ ይሄዳል በፍረካከሳችሁ ማለት ነው። ሶ እኔ ብዙ ጊዜ ጌም እየተጫወቱ ስለነበረ ነው እንደዚህ $0.5 በቀላሉ የሰጠኝ። እናንተም ይሰጣችኋል፣ ግን ያው አዲስ ስትሆኑ ብቻ ነው የሚሰጣችሁ። በደንብ ስትጫወቱ እየቀነሰ ነው የሚወጣው። እሺ አሁን ዊዝድሮ ለማድረግ ከላይ ምልክቷን እነካለን። ከዛ ዊዝድሮ የምትለውን እነካለን። እኔ አሁን 100,000 ሞልቻለሁ። ከዚህ በፊት መልቲፕል ስልኮችን ኢንቫይት አድርጌ ስለነበረ ነው። ከዛ በኋላ ቀደም ኢሜይልን ክሬት አድርጌ ስለነበረ እሱን ምንድነው ማድረገው ቬሪፋይ አደርጋለሁ። ቬሪፋይ አደራረግ ቀደም ባሳያችሁ መንገድ ሲሆን፣ ግን ደግሞ እዚህ ጋር ምንድነው አንዳንድ ነገሮች መሞላት አለባቸው ማለት ስማችሁ፣ አድራሻችሁ እንዲሁም ደግሞ ዊዝድሮ የምታደርጉበት መንገድ እና ስልክ ቁጥራችሁን፣ እነዚህ ነገሮች ደግሞ እንዴት እንደምትሞሉ አሳያችኋለሁ። ስለዚህ ጎቱ ሜታ ዋሌት የሚለውን እንጫንና ከዛ በኋላ ወደዛ ነው የምንገባው ማለት ነው። እዛው እስከ ገባን በኋላ ነው አንዳንድ ነገሮች የምናስተካክለው። ስለዚህ ያልገባችሁ ግር የሚላችሁ ነገር ካለ አሁንም ኮሜንት ላይ አስቀምጡልኝ። የቴሌግራም ፔጅ ላይ በሚገባ መልሱን አብራራላችኋለሁ። ስለዚህ እንደምናደርገው ቀድም ሬጂስተር ባደረግንበት መንገድ አሁን ኢሜይል ነበር ቀድም ሬጂስተር ያደረግነው። ስለዚህ ኢሜይላችንን እናስገባና ምን እናደርጋለን ኔክስት እንለዋለን ማለት ነው። ሜታ ዋሌትን ሬጂስተር ያደረግንበትን ኔክስት ካለው በኋላ ፓስወርድ አስገቡ ይለናል። ፓስወርድ ማለት ደግሞ ምንድነው ቬሪፊኬሽን ፓስወርዳችን ማለት ነው። ያንን ፓስወርድ እናስገባለን፣ ኔክስት እንለዋለን። ከዛ በኋላ ሴቭ እንለዋለን። ቬሪፊኬሽን ፓስወርድ ስላችሁ ማትረሱትን ፓስወርድ አስገቡ እዚህ ጋር። ከዛ ያን ፓስወርድ ካስገባን በኋላ ደግሞ ወደ ኢሜይላችን ኮድ ይላካል። ያን ኮድ እናስገባለን። ከዛ እንደምትመለከቱ በሚገባው ሜል ዋሌታችን አክሰስ እያደረገልን ነው ማለት ነው። ስለዚህ አሁን እዚህ ዋሌታችን ላይ ምንድነው የምናደርገው ገንዘቡን ወደዚህ ነው ዊዝድሮ የምናደርገው ማለት ነው። ምን እናደርጋለን እዚህ ጋር ዊዝድሮ ከማድረጋችን በፊት ፕሮፋይላችንን እናስተካክላለን። ፕሮፋይላችንን ማስተካከል ማለት ስማችንን የተለያዩ ነገሮችን እዚህ ጋር እናስገባለን ማለት ነው። ያችን ምልክት ከነካን በኋላ ምንድነው የምናደርገው ኔማችንን እዚህ ጋር ያሉትን ነገሮች በሙሉ እንሞላለን። ጾታችንን፣ ኢሜይላችንን እንዲሁም ደግሞ አድራሻችን። ብዙም ከባድ ነገር አይደለም እዚህ ጋር የሚጠይቀን። እነዚህ ነገሮች ካስገባን በኋላ ኮንፊርም ነው የምንለው ማለት ምንም እንትን የሚል ነገር የለም። በቀላሉ እንደዚህ ኮንፊርም ማለት ነው ሜል ዋሌታችንን። ከዛ በኋላ ደግሞ ቀጥለን ምንድነው የምናደርገው እዚች ጋር ዊዝድሮ ወደ ሰክሰስፉል ብሎናል ማለት ነው። ወደ ዋሌታችን ገብቷል። ስለዚህ አሁን ምንድነው የምናደርገው ከዋሌታችን ወደ ባይናንሳችን ነው ዊዝድሮ የምናዘው ማለት ነው። አሁን እንዴት ነው የምናዘው የሚለውን ደግሞ ላሳያችሁ። እሺ ከዛ በኋላ አሁን እዚህ ጋር ካሽ አውት የምትላለች ወይ ደግሞ እዚህ ጋር ዋሌታችን ላይ የገባቸው $10 አለች። እሷ ነው ወደ ባይናንስ ሆነ ወይ ወደ ባይቢት ምን ልልከው ማለት ነው። ስለዚህ ምን እናደርጋለን ከላይ ስቲንግ ምልክቷን በቅድሚያ እንነካለን። ከዛ በኋላ እዚህ ጋር ቬሪፋይ እንዲያደርገን ወደ ኢሜይላችን እናስገባና ወደ ኢሜይል የተላከልን ኮድ እናስገባዋለን። ወደ ኢሜይል የተላከልን ኮድ ማለት ቀደም እዛ ጋር ቬሪፊኬሽን ላይ የተላከልን ኮዶች ነው። ከዛ በኋላ እሱን ደግመን እናስገባለን። ከዛ በኋላ ማንድረሳውን ኮድ እናስገባለን። ይሄን ከጨረስን በኋላ ምንድነው የምናደርገው ካሽ አውት ነው የምንለው ማለት ነው። ካሽ አውት ስናደርግ እዚህ ጋር አድሬሳችን ቀደም ያላስተካከልናት ነገር ካለች እዚህ ጋር አድሬሳችን ነው USDT TRC አድሬሳችንን ከባይናንስ ኮፒ አድርገን መተን እሱን እናስገባለን። ከዛ በኋላ ቀደም ማትረሱት ፓስወርድ ብያቸዋለሁ። ስታስወጡም ስታስገቡ ምን ጊዜ የሚጠይቃቸው ፓስወርዳችሁን እንደዛ ማትረሱትን ፓስወርድ ሴቭ አድርጉ። ከዛ በኋላ አሁን $10 ማክሲመም ብለን ኮንፊርም ብለናል። ስለዚህ አሁን $10 ዊዝድሮ አዘናል ማለት ነው። ዊዝድሮ ምን ያክል ጊዜ ይቆያል ለሚለው ደግሞ በ24 ሰዓት ውስጥ ነው ዊዝድሮ የሚገባው። ስለዚህ እናንተ በ24 ሰዓት ውስጥ ገብታችሁ መጠበቅ ትችላላችሁ ማለት ነው። ለምሳሌ እኔ አሁን ቼክ ሳደርግ ይሄው እንደምትመለከቱት ገብቶላል እያለ ነው። ይሄ ሁለተኛ ስልኬ ነው፣ ሁለተኛ ባይናንስ አካውንቴ ነው። እዚህ ጋር ምን ይላል $8 ገብቶላል ይለኛል። ምንድነው አሁን የነበረኝ $8 ላይ $8 ጨመረልኝ ማለት በቀላሉ። ስለዚህ እንደዚህ እያደረጋችሁ 10 ሰው እየጋበዛችሁ $8 ይሰጣችኋል። ያው $10 የሚሰጣችሁ የትራንዛክሽን $2 ስለሚቆርጥ ነው $8 ባይናንሳችሁ ለሚገባ። ይሄ ቀላል አይደለም። ማንኛውም ፕላትፎርም እንደዚህ አይሰጥም እና ሃይፋይ ምናምን ካያችሁ 0.1 ነው የሚሰጣችሁ። ይሄ ግን ከነዛ በተለየ መንገድ ከፍ ያለ 0.1 ምናምን ሳይሆን አንድ ሙሉ የአሜሪካን ዶላር ይሰጣል ማለት ነው። እንደዚህ ያደርጋችሁ የተለያዩ ኦንላይን ስራዎች መስራት ትችላላችሁ። ዩቲዩብ ቻናላችን ሰብስክራይብ አድርጉ። ግር ያላችሁ ነገር አስቀምጡልኝ እና ደግሞ በዚሁ አጋጣሚ ያልጀመራችሁት ከሆነ አንድ ቦት አስቀምጬላችኋለሁ ቴሌግራም አካውንቴ ላይ። ያ ቦት ምንድነው ማንኛውም አይነት ኢሜይል
ምናምን ሳይጠይቃችሁ ጓደኛ ምናምን ጀለስ ካላችሁ ወደዛ ትልኩለትና እሱ ያን ቦት ስታርት ብሎ ቻናሎችን ሲቀላቀል ለእናንተ $0.085 ይሰጣቸው። ምንም ሳያደክሙ እሱ ምንም ሳይጎረጎ ሳይዙ። የቴሌግራም ቻናላችን ያልተቀላቀላችሁ ተቀላቀሉ። ግር ያላችሁ ሀሳብ ካለ መጠየቅ ትችላላችሁ። አመሰግናለሁ።